ድርድሩ ተቋርጧል። ኢራናውያን አንደራደርም ብለዋል። አሜሪካኖቹ እየሄድን ነው ብለዋል። ነገሩ እንደዚህ ነው። ቱስካ ናት የዚህ ሁሉ ጉዳይ ባለቤት። እቺ መርከብ ወደ ኢራን እያቀናች ነበረ። ለ6 ሰዓታት የባህር ኃይሉ ማስጠንቀቂያ ሰጣት። እምቢ አለች፣ አልዞረችም። የአሜሪካ ባህር ኃይል ተኮሰ። የቱስካ መርከብ ተመታች። የአሜሪካ ወታደሮችም ወደ መርከቧ አቅንተው በቁጥጥር ስር አዋሏት። ይቺ መርከብ ድርድሩ እንዲቋረጥ ምክንያት እንዳትሆን ተሰግቷል። ምንድነው እየተካሄደ ያለው? ድርድሩ ይካሄዳል ወይ የሚለውንም በዝርዝር ማየት ያስፈልጋል። የኢራን ሁኔታ ደግሞ ከውስጥ የሚወጡ መረጃዎች እየበዙ ነው። የመንግስት አወቃቀሩ ለየት ያለ አቅጣጫ እየሰጠ ነው። አሜሪካ ከማን ጋር መደራደር እንዳለባትም አመላካች መረጃዎችን ይዤላችሁ መጥቻለሁ። ከመጋረጃው ጀርባ ያሉ ትንታኔዎችን ለመከታተል የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎቻችን እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ። ከዛሬው መረጃችን በፊት የሰራሁላችሁ አንድ ቪዲዮ ነበረ። ርዕሱ ተዘግቷል የሚለው ነው። የኢራን ሆርሙዝን የመክፈትና የመዝጋት ስልት የሚለው። ኢራን ሆርሙዝን 24 ሰዓት ባልሞላ ጊዜ ውስጥ ዳግም ዘግተዋለች። የኢራን ሆርሙዝን መዝጋት በድርድሩ ላይ ጥላ እንዳያጠላ ተፈርቶ ነበረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ወደ ድርድሩ ልዑካንን መላካቸውን አሳውቀዋል። ምናልባት ምክትል ፕሬዝዳንቱ አሁን አይጓዙም። ስቲቭ ዊትኮፍና ጃሬድ ኩሽነር ወደ ኢስላማባድ እንደሚያቀኑ ትራምፕ ተናግረዋል። ኢራን ግን ወደ ድርድሩ ላልሄድ እችላለሁ ወይንም አልሄድም የሚል ሐሳብ እያቀረበች ነው የሚገኘው። ነገሩ መነሻ የሆነው በቱስካ መርከብ የተነሳ ነው። ቱስካ መርከብ የተነሳችው ከቻይና ወደብ ነው። ከቻይና ወደብ ተነስታ ወደ ኢራን እያቀናች ነበረ። የአሜሪካ የባህር ኃይል ደግሞ ሆርሙዝን በራሱ መንገድ ዘግቷል። ዋና ስራዬ ያለውም ደግሞ የአሜሪካ ባህር ኃይል ወደ ኢራን የሚሄዱ መርከቦችን እንደዚሁም ከኢራን የሚነሱ መርከቦችን እንዳይመላለሱ ማድረግ ነው። እስካሁን በሰጠው ማስጠንቀቂያ 23 መርከቦች ወደ ነበሩበት ተመልሰዋል። ወደ ኢራን አልገቡም፣ ከኢራንም አልወጡም። አሁን ግን አንድ መርከብ ይህንን ጉዳይ ፈተነችው። ቱስካ የምትሰኘዋ መርከብ። ይቺ መርከብ ወደ ኢራን ወደቦች መጠጋቷን ቀጠለች። የአሜሪካ ጦር ማስጠንቀቂያውን ለ6 ሰዓታት ያለማቋረጥ አደረሰ። መርከቧ አሻፈረኛለች። ጭነት የያዘች መርከብ ናት። እናም የአሜሪካ ባህር ኃይል መርከቧን መታት። በጥልቅ መረጃዎችን ሳፈላልግ የአሜሪካ ባህር ኃይል የመታው የመርከቡን የሞተር ክፍል ወይንም ደግሞ የመርከቡን የካፒቴኖች ክፍል ነው። እናም መርከቧ እንድትቆም ተገደደች። መርከቧ መቆሟን ተከትሎም የአሜሪካ ወታደሮች በሄሊኮፕተርና በጦር ጀልባዎች ተጠግተው መርከቧን በቁጥጥር ስር እንዳዋሉት ተነገረ። መርከቧ መያዛን ተከትሎ የኢራን መንግስት ከፍተኛ ቁጣውን አሰማ። የቻይና የውጭ ጉዳይ ሚኒስቴርም ቢሆን እርምጃውን አወገዘ። ለምን የሚለው ጉዳይ የሚነሳ ነው። እስካሁን መርከቧ ምን እንደጫነች ያረጋገጠው ወገን የለም። ግን አንዳንድ ሚስጥራዊ መረጃዎች የተከታተልኳቸው ነበሩ። እነዚህ መረጃዎች መርከቧ የጫነችው እነዚህን ነው ብለው አመላክተዋል። አንደኛው አሞኒየም ፔርቾሌት የተሰኘው ነው። ሁለተኛው ሶዲየም ፔርቾሌት ኦክሲዳይዘር እና ፕሮፔላንት ኬሚካሎችን መርከቧ እንደያዘች ተጠርጥሯል። እነዚህ ኬሚካሎች በነገራችን ላይ የባለስቲክ ሚሳኤል ለማምረት የሚያግዙ ናቸው። እናም አሜሪካ ደጋግማ ስትወቅሳት የነበረችው ቻይና ለኢራን የጦር መሳሪያ ምርት የሚያስፈልጉ ግብአቶች እየተጓጓዙበት ያለ መርከብ ሳይሆን አይቀርም ቱስካ ተብላለች። እንግዲህ የአሜሪካና የኢራን የተኩስ አቁም ስምምነት አንደኛውና ዋናው ዓላማው ጦር ኃይላቸውን ለማጠናከር እንደሆነ ይታመናል። በርካታ የአሜሪካ መርከቦች ወደ ቦታው ተጠግተዋል። የአሜሪካ ጦር ኃይል እጅግ በጣም ተጠናክሯል። ኢራንም የጦር መሳሪያ ክምችቶቿን እያጠናከረች የፈራረሱትንም እየገነባባች እየተዘጋጀች መሆኑን የሚነገረው። እናም ወደ ድርድር ያመራሉ ወይንስ ጦርነቱን ይቀጥላሉ የሚለው ጉዳይ አነጋጋሪ የሚሆነው በዚህ የተነሳ ነው። ከድርድሩ ጋር በተያያዘ በእስራኤል በኩል መረጃ ተደርጎ የወጣው ኢራናውያን ባለስልጣናትን ክፉኛ አስቆጥቷል። የእስራኤል መረጃ ተብለው የወጡት አሜሪካ በርካታ ነጥቦች ላይ ከኢራን ጋር እንደተስማማች፣ ሆርሙዝ ቢከፈትም በተወሰነ መልኩ ኢራን ክፍያ ትቀበልበታለች፣ እንደዚሁም ደግሞ የኢራን ሀብት እንዲለቀቅ ተስማምቷልና አሜሪካ ጦሯን ከባህረ ሰላጤው ልታወጣ ተስማምታለች የሚል ሐሳብ በእስራኤል በኩል ተለቋል ተብሎ አንዳንድ ሚዲያዎች ዘግበውታል። የኢራን ባለስልጣናት ይህንን ክፉኛ አውግዘውታል።
ያወገዙበት ምክንያት ደግሞ ይሄ ነው። አሜሪካ ኢራን ለጠየቀቻቸው ለእንደዚህ አይነት ጥያቄዎች በጎ ምላሽ ሰጥታለች በሚል ምክንያት የኢራን ሕዝብ በደስታ ወደ ቤቱ እንዲመለስ ነው። አሁን እንደምናውቀው በኢራን ከተሞች ሁሌም ሰልፍ ነው፣ ሁሌም ትዕይንተ ሕዝብ ነው። ይህ የሆነበት ምክንያት ሁለት ነው። አንደኛ የኢራን መንግስት ከፍተኛ ድጋፍ አለኝ ብሎ የሚያንጸባርቅበት ሲሆን፣ ሁለተኛው ደግሞ የኢራን መንግስት በአሜሪካና በእስራኤል ጥቃት ሊደርስባቸው ይችላሉ የተባሉ ወታደራዊና መሠረተ ልማታዊ ተቋሞችን እንዲከልሉ ህብረተሰቡ በዛ አካባቢ እንዲንቀሳቀስና ትዕይንተ ህዝብ እንዲያደርግ ያደረገበት ምክንያት ነው ተብሎ ይጠቀሳል። እናም የኢራን ጦር ባለሥልጣናት ክፉኛ የተናደዱት እስራኤል ይህንን መረጃ ያሰራጨችው ሆን ብላ ማኅበረሰቡ አሸንፈናል ብሎ ወደ ቤቱ እንዲመለስና ጥቃት ለመሰንዘር እንዲያመቻት ነው እያሉ ነው። አሜሪካ ልዑኳን ወደ ኢስላማባድ መላኳን አሳውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን ስለ ድርድር አልወሰንም፣ ኢራን ብሔራዊ ጥቅሟን ለማስከበር ቀነ ገደብ፣ ተኩስ አቁም፣ እንደዚህ የሚባሉ ነገሮችን አትሰማም፣ ምኗም አይደለም ብለው ተናግረዋል። ድርድሩን ኢራን እንደማትሄድም የፓርላማው አፈጉባኤ ተናግረዋል። እነዚህን ነገሮች ስንመለከት ስለ ድርድሩ አንድ ነገር ይነግረናል። አሜሪካ ከማን ጋር ነው መደራደር ያለባት? ስለ ኢራን መንግስት አወቃቀርና ስለ ኢራን መንግስት አሁናዊ ቁመና ከሌሎች ሚዲያዎች የማታገኟቸውን ዘገባዎች ልንገራችሁ። የኢራን ሕገ መንግሥት እንደዚህ ይላል። አንቀጽ 57 3 አካል አለ ይላል። እነዚህ 3 አካላት የሚመሩት ግን በጠቅላይ መሪው ወይንም ደግሞ በመንፈሳዊ መሪው ነው። አንቀጽ 110 ደግሞ እንደዚህ ይላል። ጦርነት የማወጅ ስልጣን ያለው፣ ጦርነት የማቆም ስልጣን ያለው፣ የእስላማዊ አብዮታዊ ዘቡን የመሾም ኃላፊነት ያለው አያቶላው ወይንም መንፈሳዊ መሪው መሆኑን ያስቀምጣል። አንቀጽ 113 ደግሞ የኢራን ፕሬዝዳንት ከአያቶላው ቀጥሎ ወሳኙ ስልጣን እንዳለው ይደነግጋል። አንቀጽ 176 ደግሞ ብሔራዊ የጸጥታ ምክር ቤት የሚባለው ተቋም ወታደራዊና የውጭ ጉዳይ ውሳኔዎችን የመጨረሻ ወሳኝ አካል ነው ይላል። ውሳኔውን ግን በመንፈሳዊ መሪው ማጸደቅ አለበት። እናም በኢራን መንግስት አወቃቀርና በሕገ መንግስቱ መሰረት ሁሉም የውሳኔ ስልጣን የሚያርፈው አያቶላው መንፈሳዊ መሪው ላይ ነው። ቀጥሎ ፕሬዝዳንቱ ይቀመጣሉ። አሁን አያቶላው በቦታው የሉም። ስለዚህ የአያቶላውን ቦታ ተክቶ ያለው የኢራን ጦር ኃይል ነው፣ እስላማዊ አብዮታዊ ዘቡና እሱን የሚመሩት አህመድ ቫሂዲ ላይ። አሁን አህመድ ቫሂዲ ወታደራዊ ሚሽኖችን ይመራሉ፣ ተደራዳሪዎችን ይተቻሉ፣ አላግባብ ነው የተደራደራችሁት እያሉ ውሳኔዎችን ይሰጣሉ፣ ያስፈጽማሉ። ከሞላ ጎደል ኢራንን ያንቀሳቅሳሉ። ፕሬዚዳንት መሱድ ፔዚሽኪያን ከቁመናቸው በስተቀር በስልጣን ውስጥ አሉ ተብሎ አይታመንም። አያቶላውንም አግኝተው አያውቁም። በኢራን ስልጣን ውስጥ አሁን ከጦሩ መሪ አህመድ ቫሂዲ ጋር ወሳኝ ሰዎች አሉ። 4 ወሳኝ ሰዎች። የመጀመሪያው ሆሰን ጠይብ ናቸው። እኚህ ሰው የደህንነት ሥራውንና የሕግ ጉዳዮችን ይመራሉ። ለአብዮታዊ ዘቡም በጣም ቅርብ እንደሆኑ ይነገራል። በአህመድ ቫሂዲ ስር ከሚገኙት ሰዎች መካከል አንዱ እኚህ ሆሰን ጠይብ ናቸው። ሁለተኛው መሐመድ ባገር ጋሊባፍ ናቸው። እኚህ ሰው በኢራን ወታደር ውስጥ የሲቪል መንግስቱን እንዲወክሉ የተደረጉና እንደ ድልድይ የሚያገለግሉ ናቸው። የፓርላማው አፈ ጉባኤ ናቸው። ቀድሞ ግን የአብዮታዊ ዘቡ አባልና አመራር የነበሩ ሰው ናቸው። አሁን የኢራን ሲቪል መንግስትን መልክ የያዙ ነገር ግን ከወታደራዊ ኃይሉና ከጀነራል አህመድ ቫሂዲ ጋር የሚሰሩት መሐመድ ባገር ጋሊባፍ ናቸው። እስከ መፈንቅለ መንግስት ስማቸው ይነሳል በፕሬዝዳንቱ ላይ። ሶስተኛው ደግሞ መሐመድ ባገር ዞልጋዳር ናቸው። እኚህ ሰው የጸጥታ ምክር ቤቱን ይመራሉ። ይህ የጸጥታ ምክር ቤት በኢራን የደህንነትና የውጭ ጉዳይ ላይ ወሳኙ ስልጣን ነው። ስምምነት መደረስ አለመደረሱንም የሚወስነው ይህ አካል ነው። እኚሁ ዞልጋዳር ናቸው። እኚህ ሰው የባስጂንም ጦር እንደሚያዙ ይታመናል። እናም የኢራን ሚሊሻም ሆነ የኢራን የውጭ ጉዳይና የደህንነት ጉዳይ በእኚህ ሰው እጅ ስር አለ። አራተኛው አሊ አክባር አህመዲ ናቸው። የጦር ስትራቴጂስትና የደህንነት ጉዳዮችን የሚከታተሉ ናቸው። እነዚህ 4 ሰዎች ከአህመድ ቫሂዲ ጋር በመሆን ኢራንን እያስተዳደሩ ያሉ ናቸው። ወታደራዊም፣ የደህንነትም፣ የሕግና የፓርላማ ሰውም የሲቪል መንግስቱንም መስለው አንድ ላይ ሀገሩን እየመሩ ያሉት እነዚህ ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ሆርሙዝ ለንግድ መርከቦች ተከፍቷል ማለታቸውን ተከትሎ አህመድ ቫሂዲ እንደሚቆጣጠሩት የሚነገር ሚዲያ ክፉኛ የውጭ ጉዳይ ሚኒስትሩን ዘልፏቸዋል። ሆርሙዝንም ዳግም ዘግተውታል። እንዲያውም ሲዘጉ በቀላሉ አይደለም፣ መርከቦች ላይ እየተኮሱ ነው የዘጉት። እናም አሜሪካ መደራደር ያለባት ከአህመድ
ቫሂዲ ጋር ነው እንጂ ከውጭ ጉዳይ ሚኒስትሩ ጋር አይደለም ማለት እንችላለን። ለዚህ ደግሞ ዝርዝር ማብራሪያዎችን ላቅርብላችሁ። የመጀመሪያው ዙር ድርድር በኢስላማባድ ሲካሄድ ኢራን የላከችው 70 ልዑካን ነው። እነዚህ 70 ልዑካን ከዋናው ተደራዳሪ የፓርላማው አፈ ጉባኤና የውጭ ጉዳይ ሚኒስትሩ ጎን ሆነው የሚቀመጡ እየወጡ እየገቡ ስልክ የሚያነጋግሩ ተደራዳሪዎቹ ከስምምነት ሊደርሱ ከጫፍ ላይ ናቸው በተባለበት ቅጽበት ወጥተው ስልክ አነጋግረው ስምምነቱ እንዲቋረጥና ያለ ስምምነት ስብሰባው እንዲበተን ያደረጉ ሰዎችን ያካተተ ልዑክ ነው የተካተተው ይባላል። እናም መሐመድ ባጌር ጋሊባፍ ስምምነቱን የሚመሩና ድርድሩን የሚያከናውኑ ከሆነ ቀጥታ ግንኙነት ማድረግ ያለባቸው ከአህመድ ቫሂዲ ጋር ነው። ለምን ቢባል እነዚህን ማስቀመጥ ይቻላል። አንዳንዶች በእርግጥ ወታደራዊ ኃይሉ ድርድሩን አይፈልግም፣ ስልጣኑ አደጋ ላይ ይወድቃል ስምምነት ከተደረሰ ብለው ይናገራሉ። ነገር ግን ከወታደሩ በላይ የኢራንን ቁመና ማን ሊያቅ ይችላል ብለው ደግሞ የሚከራከሩ አሉ። ከፖለቲከኞቹ በላይ የኢራን ወታደራዊ ኃይል ኢራን በእስካሁኑ ጦርነት ያጣችውን የሚሳኤል መጠን፣ ያጣችውን የድሮን መጠን፣ ያጣችውን የጦር መሳሪያና መሰረተ ልማቶችን በዝርዝር ማወቅ ይችላል። እናም የጦር ኃይሉ እውነተኛ ቁመናውን ስለሚያውቅ መደራደር የሚያስፈልገው በቀጥታ ከነሱ ጋር ነው የሚለው ሐሳብ የሚነሳው እዚህ ጋር ነው። በእኔ እምነትም ወታደራዊ ኃይሉ ምናልባት ስልጣኔን አጣለሁ ብሎ ከድርድር የሚያፈገፍግም ከሆነ መተማመኛ የሚያገኝ ከሆነ ድርድሩን ለመቀጠል ፈቃደኛ ሊሆን ይችላል። እናም አሁን አሜሪካ ቀጥታ መደራደር ያለባት ከወታደራዊ ኃይሉ ጋር ከአህመድ ቫሂዲ ጋር ነው እንጂ ከውጭ ጉዳይ ሚኒስትሩ ጋር መሆን የለበትም የሚባለውም ለዛ ነው። እዚህ ጋር ሞጅተባ ካሚኒ የት ናቸው ብለን ልንጠይቅ እንችላለን። ሰውየው የት እንዳሉ አይታወቅም። እስካሁን የሚሰማውና የሚነገረው ሰውየው በድምፅ ይሳተፋሉ ወይንም ደግሞ በስልክ ግንኙነት ከአህመድ ቫሂዲ ጋር እየተገናኙ ስራ እየሰሩ ነው የሚል ነው። ነገር ግን በአካል የሉም። ሲመረጡም በጫና እሳቸው እንዲመረጡ መደረጉ ይነገራል። እናም ሞጅተባ ካሚኒ ለወታደራዊ ኃይሉ የውሳኔ ማህተም መቺ እንጂ ወሳኙ አካል አይደሉም እየተባለ ነው። እንዲያውም አንዳንድ ስመጥር የኢራን ፖለቲከኞች ሞጅተባ ካሚኒ ፊት ለፊት ወጥተው እስካልተናገሩ ድረስ ወታደራዊ ኃይሉ ከፍተኛ ስልጣን እያንቀሳቀሰ መቀጠል አይችልም የሚል ጥያቄም እያቀረቡ ነው። እናም አሁን አሜሪካ የያዘቻት ቶስካ መርከብንም ጉዳይ ስንመለከት የኢራን ኃይሎች አሜሪካ ተኩስ አቁሙን አላከበረችም በሚል ወደ ድርድሩ እንደማያመሩ እየተናገሩ ነው። የፓኪስታን ሰዎች ብዙ ቢለፉበትም የኢስላማባዱ ድርድር እንደማይከናወን መተንበይ ይቻላል። እናም ይህ ድርድር ካልተከናወነ አሜሪካና ኢራን የጦር መሳሪያዎቻቸውን ሲወለውሉ ስለሰነበቱ ገና ከባድ ጦርነት ሊኖር ይችላል። ፍርሃቱ እንደነገሰ ነው። በአካባቢው ላይ ማን የበላይነት ይይዛል የሚለው ወሳኝ ነው። የነዳጅ ጉዳይ ግን እጅግ በጣም አስጨናቂ ደረጃ ላይ ደርሷል። በአንድ ወር ውስጥ ብቻ 50 ቢሊዮን ዶላር የሚያወጣ ነዳጅ ሳይመረት ቀርቷል። ይህ የነዳጅ ምርት ደግሞ የዓለምን ኢኮኖሚ ክፉኛ እየጎዳው ክፉኛ እያቆሰለው ነው። አሁን አሜሪካና ቻይና ቀጥታ ሊፋጠጡ ይችላሉ። እንደጠረጠርነው ቶስካ መርከብ የጦር መሳሪያ ግብዓት ጭና ከቻይና ተነስታ ከሆነና አሜሪካ ያንን ከተቆጣጠረችው የአሜሪካና የቻይና ጉዳይም ገመዱ እየሳሳ ሊበጠስ ጫፍ ያደርሰዋል። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደውል ምልክቱን ይጫኑ። ቅዳሜ ገበያ